السلام عليكم ورحمة الله وبركاته يا جماعة እንዴት ናችሁ እንግዲህ ሲጠበቅ የነበረው ነገር ተከስቷል አይሚን ብዙ ጊዜ ወደ ገጠር መመለስ ፈልግ ነበር ያ ማለት ግን ለመኖር አይደለም ቻ ወደፊት ያሉት ነገሮች በደንብ ግልጽ ለማድረግ ሞከራለሁ ኢንሻአላህ አሁን ግን ወደ ተወለድኩበት ወደ ክፍለ ሀገር ተመልሼ መጥቻለሁ The city never sleeps. But it also never listens. So I left. ክቡራትና ክቡራን መንገደኞቻችን እንዲሁም የሼባ ማይልስ ፕላቲኒየም እና የስታር አሊያንስ ጎልድ ባለቤቶቻችን የእናንተን ደህንነት ለመጠበቅ ሲባል በመውጫ አካባቢ የተቀመጣችሁ መንገደኞቻችን Not to escape life, but to remember it. እንዴት ልመጣ እንደቻልኩና ያሉት ነገሮች ኢንሻአላህ በቀጣይ ቪዲዮ በደንብ ግልጽ የማድረግላችሁ ይሆናል ማለት ነው። ማጋችን አምጥቶልናል ሙአዝ ቢስሚላህ ምንም አይልም ለማንኛውም ኢንሻአላህ እዚህ ገጠር ላይ የተወሰነ ጊዜ ልቆይ ይችላልው ላልመለስም ይችላል ወደ አዲስ አበባ እሱን ወደፊት እንደ ሁኔታው የምናውቀው ይሆናል ማለት ነው
አሁን ግን ኢንሻአላህ በደንብ ጥርጥርት ያሉ ቭሎጎችን በደንብ የምሰራላችሁ ይሆናል ማለት ነው። ተወዷቸዋላችሁ። የኔ ቭሎጎች እንደምታውቁት እብድ ያሉ አይደሉም። በቃ ረጋ ብላችሁ ሰከን ብላችሁ የምታያቸው ናቸውና እነዛን ቭሎጎች በቅርብ ቀን ጠብቁ ኢንሻአላህ በደንብ የምሰራላችሁ ይሆናል ማለት ነው። እኔም ቭሎጎች ብዙዎቻችሁ ተወዱታላችሁ። አንዳንድ ሰዎች ደግሞ ያው ቁርአን ስለምጠቀም ቭሎጎች ላይ ከክላሲካል ይልቅ በቁርአን ነው እኔ ቭሎጎችን የምሰራውና ብዙ ከእስልምና ውጭ ያሉ ሰዎችም ቭሎጉን የሚመለከቱት ከእስልምና ውጭ ያሉ ብዙ ሰዎች ስላሉ እነሱን ድምጾች ብታስተካክል የሚል ኮሜንት ይደርሰኛል ብዙ ጊዜና ኢንሻአላህ እሱንም ታሳቢ በማድረግ የቻልኩትን ያክል የተለያዩ ቭሎጎችን ለመስራት ሞክራለሁ ማለት ነው። ብቻ እናንተ ላይክ እያደረጋችሁ ጠብቁኝ። ይህንን ቻናል ሳልሰራበት ስለቆየሁኝ በጣም ሬሳ ሆኗልና ሁላችሁም የቻላችሁትን ያክል ላይክ አድርጉት፣ ሼር አድርጉት። የተሰማችሁን ሀሳብ አስተያየትም ኮሜንት አድርጉልኝ። ሙአዝ ተመልሷል በቭሎግ ትላለ ሶ መንገዱ እንግዲህ ያያችሁትን ይመስላል። ቀጣይ ቭሎጎችን ጠብቁ። በደንብ የቻልኩትን ያክል አሪፍ ቭሎጎችን ለመስራት አቅጃለሁ። ያ ይሄ ጀስት መመለሴን ለማሳየት የሰራሁት ቪዲዮ ነውና ከዚህ በኋላ ኢንሻአላህ የቻልኩትን ያክል ጽድት ያሉ ቪዲዮዎችን ለመስራት ሞክራለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።